እዚህ? ኧረ በጭራሽ በተከታተለ ግን ቅርብ ጊዜ ነው እኮ 1 አመት ነው እንደዚህ አለ ነው። ደከመኝ እኮ ይሄ ደረጃ ምንድን ነው ይሄ? እኔም ብቻ አንሳ እነዚህ ጀነራሎቹ ናቸው ያድዋ የዘመቱ ሽንት መሽና ነበር እኮ እዚህ ጋር ሽንት መሽና አዎ ነበር እኮ የታውቃለህ እነኚህ ልጆች ናቸው ነው እኮ ኳስ ሜዳ ነበር እዚህ ኤኒዌይ አሁን ግን እንዴት እንዳሳምሩት እንትን አስቀመጡ እኔ እኮ ፋክት ነው የምነግርሽ በዛ ጋር የሚወርድ መንገድ አለ ሰው መሽና ሲያጠታት እንትን አደረጉ ባልዲ ከላይ ጀምሮ እስከ ታይ ድረስ ባልዲ ነበር አሁን ሽንት የመጣበት እዛ ሸንቶ ይሄዳል ሌላው ደግሞ የሚጸዳዳው ወደዚህ ወደ መሀል ገብቶ እዚህ ይጸዳዳል ማለት ነው ያ ተለወጠ ይሆን ያ ንጉስ ማን ነው ኢምፔሪየር ምኒልክና ጎበዞች ናቸው እነኚህ እነ ስቶሪው እንደነገሩኝ ምኒልክ እኮ ኦልሞስት ጌቭ አፕ አድርጎ ነበር ሚስቱ ናት ጠንካራ መወሰን ላይ ነው ሲወስን ላላ ይላሉ እሳቸው እሷ ዴፊኒቲቭ ተወስናለች ነው እንቀጥላለን ብላ በዛ ምክንያት ነው ያሸነፈው ደስ አይልም በጣም ይሄም እንትኑም በጣም ደስ ይለኛል ማለት ታሪክ ናቸው አቦ ሻንቆ ዓመተ ምህረት ሁሉ አለበት አንድ ነገር እንግዲህ እንደዚህ አይነት በጣም ትልቅ ነገር ሲሰራ ከፖለቲካ ጋር ያያይዙታል የአሁኑ መንግስት ስለሰራው ብለው ነው ግን ፖለቲካም ነው ሲቹዌሽን መንግስትን የሚጣላ ሰው ይሄንን አብሮ ይጣላል የአሁኑ ነው የምትለው ግን የድሮም በፖለቲካ ምክንያት ነው ይሄ የተፈጠረ ዞሮ አሁን ይሄ የተሰራ ስራ ቀላል አይደለም ግን ቀላል አይደለም እንዴት እንደማያደንቁት አይገባኝም በጣም ትልቅ ነገር ነው ውስጥ እኮ ና እዚህ ከደረስን ውስጡንም ይኸው በዛው ጣሊያን እኮ አይፈልግም ይሄንን አይደለም ምን ምርጫ አላቸው ታሪኩ እኮ ጣሊያን ጋር አይደለም ያ አሁን ለዚህ ነው አድዋ የምትሄጂው አንቺ እኔ ጣሊያኖቹን ወዳለሁ ለመናገር ሀገራቸውን በጣም ነው የምወደው አይ ጦርነት ከሆነ እኔንም አስከትይኛ አይ እውነቴን እኮ ነው ልጆክ አይደለም እኔ አልሳኩም ግን አያምርም ኢቨንቱ እንግዲህ እዚህ ነው ኢቨንቱ ቅድም ፎቶ ያሳየው ኢቨንቱን እንደዚህ ይሰራሉ ስቴጅ ምናምን ስቴጁ እዛ ጋር ነው መቀመጫው እዚህ ጋር ነው እና እስከዚህ ድረስ ይዞራል ኢቨንቱ እኔ ጋር ነው የምቀመጠው እዚህ ኋላ ነው እዛ ፊት ለፊት ነው ፋሚሊ አይ እውነቱን ተናገሪ ፊት ለፊት ነው አጠገብ አንድ ቴብል እዛ ፊት ለፊት ፎቶን ታስታውሳለህ ንጉስ ታመጫለሽ ሰው ወይ በላም እዚች ቁጭ ብሎ አይምሮን አዝናንቶ ይሄዳል ቆንጆ ነው በጣም ይሄ አሁን ፎቶቹን ስታይ እዚህ ነው ይሄ ካለ እዚህ ጋር ነው ይሄ ስቴጁ ስክሪኑ ያለበት ይሄ ሴንተሩ ነው ይሄኛው ሴንተር ይሄን እያየክ ነው እዛ ጋር ኮፊ ኮርነር ይታለክ እነዚህ እዛ መግቢያው ከዛ ነው የምናስገባቸው ማለት ነው ጌስት ያው ያለክ ስቴጁ እዛ እዚህ መሃል መቀመጫ ከዛ እዚህ ውጪው መቀመጫ ያ እስቲ እናያለን ምንም አልቀረሽም አንቺ ፎቶስ ምንም አልቀረሽም አንስተሻል እንደሆነ 3D እንትን ነው ይሄ እንትኖቹ ላይ እንደ መቀመጫ እዛ ገሰመሩት እንደዚህ ስለዚህ ይሄ ሳይድ ይሄ ነው ገባክ እንደዚህ ነው ማለት ነው ይሄ እዚህ ጋር 300 ሰው ያስቀምጣል የሚቀጥለው ሳምንት ቅዳሜ አንድ ሳምንት ቀረ አይ ደህና ቦታ አዘጋጅልኝ በጣም ለፎቶ መቻለው አይደለ አይ ለካሜራ ጥሩ ነው ኦራ አጣደፉኝ ምንም አልተረፍኩም
ከዚህም ፎቶ ካሜራ፣ ከዚህም ካሜራ ማን ይወድቅና ነው ሙስቃው ሲወድቅ እስካሁን ድረስ አልወደቀም። ከዚህ በፊት እሱ ነው አይዞህ ተርፈሃል። አንተ ስላልክ ነው። አይ ተርፏል። ምንም አይደለም። አምቡላንስ ልንጠራ ነበር እኛ እንኳን። ወይ ታሪክ የድሮ አይሮፕላን የመጀመሪያው ፋን እኮ ነው። ፋኗ ነው ይሄ። ታውቂዋለሽ? ይህን ከበሮ የጦርነት ጥሪ ምኒልክ ያን ጊዜ ተመታ። ግጥም አለው የዚህ ታምቡር ሲመታ ገብሬም ሲመታ ስራን ምናምን ጥለህ ወደ ግንባር ምናምን የተባለበት እንትን እንደዚህ ቤተ መንግስት ላይ ከተደረገ የሀገሩ ህዝብ ሁሉ ተነስቶ ይመጣል ማለት ነው። ለጦርነት ይዘጋጅና ይነገረዋል። ክተት ይባላል። ክተት ማለት ሂድ አናንስ። ነጋሪት ሲመታ ይባላል። ነጋሪት ነው የሚባለው። ያው ከበሮ ነው ማለት ነው። አሁን ከወደቅ አተርፍ አሁን አይ በጣም በጣም እውነት ከልብ ለእነኚህ ነው የተመታው ማለት ነው። ውርዬ ለነሱ ይሄ በዛን ጊዜ የተጠቀሙበት እቃ ነው። ይሄ አገልግል እንጀራ ምናምን የያዙበት ነው። ይሄ ክራር ምናምን የሚጫወቱበት ነው በዛን ጊዜ። ባንዘምትም መናገር እንችላለን። ይሄ የእንጀራ ማስቀመጫ ምናምን ይመስሉ በዛን ጊዜ የተጠቀሙት እቃ ነው ማለት ነው። ይሄ ነበረ። ይቺ ነች የነበረችው። ጎራዴም ይባላል። ይሄኛው ሳንጃ፣ ይሄም ያው ጎራዴ ነው። መሳሪያ የለም ያን ጊዜ። በአማርኛ ምንድን ነው የሚባለው? ጋሻ። ይሄ በዚህ ሊወጉሽ ሲመጡ ይሄን ጋሻ እንደዚህ ትይዣለች ማለት ነው። ትልቁ መሳሪያ ያን ጊዜ አንድ ጊዜ ወርወረሽ ሰውየውን ከመታሽ መታ፣ ከሳታም ያው ነው። ገባሽ? በቃ በዚህ ነው የተዋጉት ማለት ነው። በእነኚህ ነው የተዋጉት። እኛ አልነበርንም እንጂ አቅም እኮ ጀነሬሽን እኮ ዘይዶነ ኬት እናውቃለን። እንደዚህ አይነት ቦታ ካልመጣን ማን ያሳየናል? አስተማሪው ነው ዋናው። ይሄ ፊልዱ ነው። እዚህ ነው ያለቀው ህዝብ። እንግዲህ እቺ ፈረስ ያው ምኒልክ መሆን አለባቸው። በፈረስ ነው እንትኑ ማለት ያ ጋሻ። እነኚህ ጋሻ ጦርነት የተካሄደበት ነው። ይሄ ሰራዊት ነው። አሁን ይሄ ሰራዊት እየሄደ ነው። ተመልከች። ወዴት ነው የሚሄደው? ወደ ንጉሱ አካባቢ ነው የሚሄደው። ነገር ነው ፓፓ። ይሄን ማየት ራሱ በጣም እንትናቸው ልብስ። ይሄ ካኖን የቱ? ይሄ ትልቁ ይሄ ነው ማለት ነው። እየተገፋ እኮ ነው የሚሄደው። በድሮ እንትን የለም እንደ መኪና የለም። የአማርኛ ቋንቋ የአማርኛ ፊደል ነው የመጀመሪያው። ግዕዝ ማለት ነው። ግዕዝ ያንቺም ስም ግዕዝ አይደለም? ተውሽው እንጂ ምን ክስተት ግዕዝ ነው። ክስተት ማለት ግዕዝ ነው ራሱ ስሙ። የአማራው እኮ ይሄን ያወጣው እኮ የአማራ ነው። ቀላል አይመስልሽ? እነኚህ ቁጥሮች መጀመሪያ የአማርኛ ቋንቋ ፊደሎች ነው። ይሄ 8 ነው። ይሄ 80 ነው። 1888
ታዲያ አሁን ሰው የሚያርም አለ 1888 አያውቀውም። ኦርቶዶክስ አሁን እንትን ብትሄጂ ዳዊት ወንጌል ምናምን ሁሉ የተሰራው በእነኝ ነው የሚነበበው። አሁን እዚህ ኦርቶዶክስ ቤተክርስቲያን ብትሄጂ ይሄ ፈረስ ላይ የተጫነ ነው ጋሪው ኮርቻ። ፎቶዎቹ ናቸው ኦሪጂናል ፎቶዎች። ይሄም መኖሩ ቀላል አይደል። ይሄ እንግዲህ ምኒልክ የተቀመጡበት ፈረስ ላይ ተቀምጠው ነው የሄዱት። ይሄ ነው። ይሄ በርኖስ አይደለም ግን ያው ጎፈር ምናምን ይባላል። ያኛው ቅድም እንዳየሽው እንደዚህ በእጅ ያዙት ጋሻ ነው። ጦር ነው የሚከላከሉት ወደ እነሱ እንዳይመጣ። ግን ያለ ካርዷ እዚህ መምጣት አትችልም። እሱ ነው እኮ። ስለዚህ ሁሌ ግራውንድ መገናኘት ያስፈልጋል፣ ወይንም አንድ ላይ ቴምፕሬቸር እንትን ትያለሽ አዲስ ታረጋለሽ። ይሄው የትላንቱ ምግብ ግብዣ ውጪ መቀመጥ አለበት፣ ያለዛ ይዘው አይሄዱም። እሺ ብቻህን ትሄዳለህ ነው የምትለው? እና መሄድ አልችልም። ኦኬ ቻው።